ሰላም ሰላም ቤተሰብ እንደምን አላችሁ? የቀኑ የለውጥ ፈተናችን 9ኛው ቀን ላይ ደርሰናል። እስካሁን ባለው ጉዟችን ብዙ አዳዲስ ነገሮች አይተናል። ግን አንድ እውነት ልንገራችሁ፣ ምርጥ እቅድ ቢኖራችሁ፣ ጥሩ ጓደኛ ቢኖራችሁ፣ ዲሲፕሊን ከሌላችሁ ግን የትም አትደርሱም። ዲሲፕሊን ማለት ደስ ባለን ጊዜ ሳይሆን ደስ ባይለን ማድረግ ያለብን ነገር ማድረግ። ዛሬ ዲሲፕሊን እንዴት እንደምንገነባ እናያለን። መልካም ቆይታ። አንደኛውና የመጀመሪያው በትንሽ ነገር ጀምሪ። ዲሲፕሊን በአንድ ቀን አይገኝም። ጠዋት ስትነሽ አልጋሽን በማንጠፍ ወይም የ21 ቀኑን ፈተና ባለማቋረጥ ጀምሪ። እነዚህ ቀናት ድሎችን አእምሮሽ ትልቅ ነገር እንዲለምድ ወይም እንዲያስብ ታደርጊዋለሽ። ሌላኛውና ሁለተኛው ስሜትሽን አትስሚ። አእምሮአችን ሁልጊዜ ዛሬ ይቅርብሽ፣ ደክሞሻል ይለናል። ዲሲፕሊን ግን አይሆንም መድረግ አለበት ብሎ መወሰን ነው። ስሜትሽ አይሆን አላማሽን ይምራሽ። አላማሽ ከተልሽ አላማሽን አስቢ፣ ጥረት አድርጊ ለአላማሽ። ሌላኛውና ትልቁ ውጤትን ሳይሆን ጉዞን ውደጂ። ብዙ ጊዜ ውጤቱ ስለሚቀረን ተስፋ እንቆርጣለን። ግን በየቀኑ የምታደርጊያት አንዲት እርምጃ ነገ ትልቅ ለውጥ እንደምታመጣ እመኚ። ዛሬ የሰራሽውን ስራ ነገ ዋጋሽን ይሰጥሻል። ሌላኛው ሶስተኛውና የመጨረሻውን ከመናገሬ በፊት እንደተለመደው አጠር ያለች ግጥም ጋብዛችኋለሁ። ከዛ በፊት ግን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እንላለን። የግጥሙ ርዕስ ልፋት ያጠረው ህልም። ልፋት ያጠረው ህልም ምኞትማ ብዙ ሰማይ ይነካል። ባዶ ተስፋ ይዞ አየርስ ይለካል። ይህን አደርጋለሁ ያ በጀ ነው ማለት ምንም አይረባንም ከሌለው ስርዓት። አልጋ ላይ ተኝቶ ድልስ የት ይገኛል? ያለ ዲሲፕሊን ህልም መች እውነት ይሆናል? ስሜት እንደ ደመና ዛሬ አለ ነገ የለም። በልፋት ካልታጀበ ምኞት አያፈራም። ደስ ሲልሽ ብቻ መንገድ አትጀምሪ። በውስጥሽ ስርዓት ዛሬን አስተምሪ። ብርዱም ይበረታል ዝናቡም ይዘንባል። ቆመው ካልሄዱበት ምኞት ምን ያደርጋል? እንዲህ ምኞት ብቻ እንደው ቅዠት ብቻ እግር ያለ ጫማ ተጓዥ ያለ ሻንጣ ሰው በሐሳብ ብቻ እንጀራ ያለ ወጥ መች ውበት ይሰጣል። እንኳንስ ሊለውጥ ጭራሽ ቅጡን ያጣል። አላማሽን ውደጂ እንደ ትልቅ ስንቅ። ልፋት ያጠረው ህልም ስሙ መቆዘም ነው። በተግባር ካልታገዘ ባዶ ቅዠትም ነው። ስለዚህ ተነሺ፣ ስሜትሽን ግዢ። ለነገው ማንነትሽ ዛሬንም ተግተሽ እንደ ቀላል ነገር አትበለሽ። ትግል የሌለው ስኬት፣ ወጥ የሌለው ምግብ፣ ክንፍ የሌለው ንስር፣ ዘር የሌለው እርሻ፣ ግንድ የሌለው ቅጠል፣ ቅርጽ የሌለው ድንጋይ፣ ተግባር የሌለው ሰው። ቆይ ምኑ ላይ ነው መልኩ? የቱ ላይ ነው ውበቱ? ይቀርበሉኝና ትንሽ አሳሰበኝ በህይወት መኖሩ። ልፋት ያጠረው ህልም፣ ድካም ያጠረው ህልም፣ ውድቀት የሌለው ህልም፣ ታካሚ የሌለበት ዶክተር፣ ተማሪ የሌለበት መምህር፣ ንጉስ በሌለበት መንደር፣ ቤት በሌለበት አጥር፣ እግር የሌለበት መሄድ፣ መድረሻው ያልታወቀ ሞገድ፣ ማዕበል ያልመታው ያላገኘው መንገድ፣ ያልታወቀው ሞገድ፣ ማዕበል ያልመታው ያላገኘው ሞገድ፣ ያልተለወጠው እውነት ያለ ቅዠት። ይህ ነው ተግባር የሌለበት ስኬት። እህቶቼ፣ ወንድሞቼ፣ የዚህ ቻናል ተከታታዮች በሙሉ ዛሬ ለራሳችሁ ቃል ገቡ። ደስ ሲላችሁም ባይላችሁም፣ ደስ ቢላችሁም ባይላችሁም ለለውጣችሁ አታቋርጡ። እስቲ ኮሜንት ላይ እኔ ዲሲፕሊን አለኝ ብላችሁ ጻፉልኝ። ይህ ቃል ለራሳችሁ የምትሰጡትን ትልቅ ቃል ኪዳን ነው።
ነገ ደግሞ ጊዜን በአግባቡ የመጠቀም ሚስጥር በሚል ርዕስ እንገናኛለን። እስከዛው መልካም ቆይታ